ሰላም ሰላም እንዴት ናችሁ እህቶቼ? ሁሉ ሰላም ነው? አማን ነው? እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ስራ የበረታችሁ ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ጆርዳን ከጆርዳን እና አንዳንድ ነገሮችን ልላችሁ ነው የመጣሁት ማለት ነው። ማለት ብዙ ጊዜ ማለት ነው በቃ የሆነ ያጨናንቃል ብዙ ነገር ማለት ነው። በያለንበት ሀገር ያው ከሀገራችን ወጥተን ያው ለስራ እስከሆነ ድረስ ማለት ነው በጣም ብዙ የሚያጨናንቁ ነገሮች አሉ አእምሯችንን ማለት ነው። እና በተቻላችሁ መጠን ሁላችሁም በየእምነታችሁ ጸሎት ማድረግ የእውነት የእነሱን እንትን የምታሸንፉት በጸሎት ነው፣ ሌላ በምንም አይደለም። እና አትጨናነቁ ከፈጣሪ ጋር ማለት ነው። ሁላችሁም በእምነታችሁ መጸለይ ያለባችሁ ማለት ነው። እና ይጨቃጨቃሉ፣ የሚያጨናንቅ ነገር አይጠፋም። ልጆች አሉ፣ በቃ ብዙ ነገር ማለት ነው። በቃ ከአእምሮ በላይ የሆነ ነገር አለ። እና ያንን ነገር ደግሞ ስራችሁን እየሰራችሁ በኃላፊነት ራሳችሁን እየጠበቃችሁ በቃ ያለውን ነገር ያው ነገን አስበን አይደለ እዚህ ጋር ጎንበስ ብለን እኛ በቤታችን እኮ እኛ ማዛዥ ነን አይደል እንዴ? ሁላችንም ቤት አለን። ቢያንስ የራሳችን ኑሮ የራሳችሁ ኑሮ የሌላችሁ ልጆች ቢያንስ የቤተሰብ ቤት አላችሁ። ገባችሁና ራሳችሁን ችላችሁ የምትኖሩ የነበርን ልጆች ነን። ዛሬ ላይ ጎንበስ ብለን ለህፃናቱ አዋቂው እየገላመጠን ደስ ሲላቸው ፊት እየነሱን ደስ ሲላቸው ፊት እንትን እያሉን የምንኖረው ማለት ነው። እና በተቻላችሁ መጠን አትጨናነቁ። ወደ ራሳችሁ ወደ አእምሯችሁ ተመልሳችሁ ማለት ነው ነገን እያሰባችሁ የዛሬን ጉዳታችሁን ትታችሁ መኖርና መኖር ብቻ መስራት ነው ያለባችሁ። እና ደግሞ ብዙ ጊዜ የለም በቃ እሺ ይወዳሉ እነሱ ማለት ነው። እሺ በቃ እሺ በሉ። እሺ ይበልጣል ከሽ አይደለም የሚባለው ሀገራችን። ብትሰሩትም ባሰሩትም የሰራችሁትን ነገር መልሰው የሚያዟችሁ ከሆነ ማለት ነው እሺ ለማለት ሞክሩ። በቃ ፊት ለፊቷ ነካ ነካ አድርጋችሁ ቻው፣ ያልፋል። ግን አሁን አንዳንዶች ምንድነው የምናደርገው? ልክ እነሱ ሲያዙን ማለት ነው የሰራነውን ነገር ስለሆነ ማለት ነው በቃ የሆነ የለም እንከፋለን ቶሎ። እሺ ከማለት ይልቅ አሁን ሰርቸው ነበር፣ አሁን አጽድቸው ነበር ምናምን እንላለን። ያ መሆን የለበትም። በቃ ምን አገባችሁ? ሄዳችሁ ፊት ለፊቷ ሞልወልም ከሆነ ሞልወል፣ መጥረግም ከሆነ መጥረግ። በቃ እሺ 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 በሉ። እሺ በርቱልኝ። ፈጣሪ ከእናንተ ጋር ይሁን። አመሰግናለሁ ስለተከታተላችሁ።